በቂ ነው። ትውልድ በየቀኑ እንደ ቅጠል እየረገፈ ማንን ልትመሩ እንደሆነ አይገባኝም። በተለያየ ጎራ ተከፋፍላችሁ ወንድም ከወንድሙ ጋር እያጋደላችሁ እያዋጋችሁ ኢትዮጵያን ሴቭ ለማድረግ ነው ትሉናላችሁ። የወጣቱን ደካማ ጎን እየተጠቀማችሁ ተመርቆ ስራ የለም፣ ግማሹ ወደ ፋኖ፣ ግማሹ ወደ ብልጽግና፣ ግማሹ ወደ ህወሓት፣ ግማሹ ወደ ወላ ይቀላቀላል። እናንተ ታዋጋላችሁ እና ጧሪ አታ ታለቅሳለች። አረ ልቦና ይስጣችሁ። የስልጣን ጥማት ማዕረጋችሁ እንዳይቀር ብቻ ነው የሚያሳስባችሁ። ጥሩን ትምህርት ሊደርሽፕ እንድንጠለው ነው ያደረጋችሁን። አንድ ወንበር ላይ ከተቀመጣችሁ እንደ ማስቲስ ተላጥቃችሁ ለመውረድ ጭንቅ። ወጣቱ ያለ እድሜ ይረግፋል። ደግሞስ 20 ሚሊዮን የማትሞሉ ፖለቲሻን 100 ሚሊዮን የኢትዮጵያንን ህዝብ ታምሳላችሁ። ተቀመጡ ተነጋገሩ ስትባሉ ደግሞ ጥጋባችሁ፣ ኩራታችሁ ኢትዮጵያ ውስጥ አንነጋገርም በሶስተኛ ወገን ከውጭ ካልሆነ አይጥጋብ። እንደውም እኛም ኢትዮጵያውያን እናንተን ማየትም መስማትም አንፈልግም። ሂዱና ማዳጋስካር ተወያዩ። እናንተ ብቻ ተስማሙ እንጂ እኛ እንገዛለን። እስክትመለሱ ለኢትዮጵያ እንዳታስቡ። ሁሉ ሰላም ነው። አንድ ወር የሚፍጅባችሁ 1 ዓመት ከዚያው ጨርሳችሁ ተስማማችሁ። ደግሞም የመኖሪያ ፍቃድ ማዳጋስካር ካገኛችሁ በዚያው ልመዱ። ስትሄዱ ከብልጽግና ዶክተር አብይ ከጋዜጠኛ ሲሳይ አየና ጋር፣ ከህወሓት ዶክተር ደብረጽዮን ከጋዜጠኛ ስታሊን ጋር፣ ከፋኖ ዘመነ ካሴ ከጋዜጠኛ መሰይ መኮንን ጋር፣ ከወላ ጃልመሮ ልደቱ አያሌው፣ ኢንጂነር ይልቃል፣ ዶክተር ገዱ አንዳርጋቸው፣ ጀዋር መሐመድ ሁናችሁ ለጊዜው ሄዳችሁ ማየት ትችላላችሁ። ቀስ እያል ሌላ ተጨማሪ እንልክላችኋለን። አዲስ ትውልድ ኢትዮጵያውያን ተስፋችን ምንድን ነው? ዋን ኔሽን ዋን ፊውቸር